ሰላም ዜና ቻናል ተመልካቾች እንኳን በደህና ወደ ዜና 7 ቻናል በሰላም መጣችሁ። ቤታችን መግባታችሁ በፊት ቻናላችን ሰብስክራይብ በማድረግ እናንተ አዲስ እንዲደርስ ኖቲፊኬሽን እንዲደርስ እንድታደርጉ ያልኩ ወደ ዜና ውስጥ ከማለት በፊት በምርጫ በማጭበርበር የተከሰሱ አስፈጻሚዎች የታሰሩበትን የሚመለከት ዜና አለ ማለት ነው። ሌላኛው ወደ ህወሓት ጋር የተገናኘ መረጃም ሀገሪቱ ውስጥ አለ ማለት ነው። ከባህር ማዶም ዜናዎች አሉ ማለት ነው። ስለዚህ ይህን የመሰሉትን እናንተ ጋር አብሬ ይቆያሉ ማለት ነው። እናንተ መጥናን ያልኩትን አቀርባለሁ ማለት ነው። ቀጥታ ወደ ዜና ገባለሁ። በምርጫ በማጭበርበር የተገኙት አስፈጻሚና መራጮች 6 እስከ 10 ወር በሚደርስ ጽኑ እስራት ተቀጡ። በደቡብ ኢትዮጵያ ህዝቦች ክልል በቡርጂና በገደኦ ዞኖች ምርጫ ሲያጭበረብሩ የተደረሰባቸው የተባለ ምርጫ አስፈጻሚና መራጮች ከ6 እስከ 10 ወር የሚደርስ እስራት ተቀጡ። በቡርጂ ዞን የሚቾ ምርጫ ጣቢያ አስፈጻሚዎች የነበረው ያቺ አድማስ የተባለ ግለሰብ ለመራጮች በተዘጋጀ ድምፅ መስጫ ጽሑፍ ላይ አስቀድመው እርሱ ለሚደግፈው እጩ ተወዳዳሪ ምልክት አድርጎ በመገኘት የ10 ወር እስራት ተፈርዶበታል። በኢትዮጵያ ብሔራዊ ምርጫ ቦርድ ቡርጂ ቅርንጫፍ ጽሕፈት ቤት ለዶቼ እንደገለጹት የቡርጂ ወረዳ ጽሕፈት ቤት ላስተላለፉ 3 ቀናት የቀረቡት ማስረጃ ሲመረምር ቆይተዋል። ጥፋተኛም በማረጋገጥ የፍርድ ቤት ውሳኔ አስተላልፏል። በሌላ በኩልም በገደኦ ዞን ቡዌ ወረዳ አገምሳ ቀበሌ አባባጋሽ ምርጫ ጣቢያ መራጮች የነበረ ወጣት ታደሰ ገመዳ የ6 ወር እስራት ተፈርዶበታል። ወጣቱ የተቀጣው በድምፅ መስጫ ሳጥን በአካባቢ በመንቀሳቀስ ሌሎች መራጮችን እርስ በሚፈልገው እጩ ድምፅ እንዲሰጡ ቅስቀሳ እያደረገ በመገኘቱ እንደሆነ የወረዳ ኮሚኒኬሽን ለዶይቼ ቬለ ገልጸዋል። ወደ ቀጣይ ዜና አለፈ። ህወሓት ጽንፈኛ ጭምር ህወሓት የጸበልተኞችም ጭምር ለወታደራዊ ስልጠና ማፈስ ተሰማ። ባለፉት 3 ሳምንታት በትግራይ መጠነኛ ሰፊ ወታደራዊ እፈሳ እየተደረገ መሆኑን ይታወቃል። ይህ ህገ ወጥ ድርጊት በተመለከተ ቅድሚያ ለሰብአዊ መብቶች የተሰኘ መብት ቆርቋሪ ተቋማት ሰፊ ምርመራ ሪፖርት ይዘው ወጥቷል። ተቋሙ እንደሚለው በክልሉ እየተፈጸመ ያለው የግዳጅ ወታደራዊ አፈሳ ከ3 ወር በፊት በሰሜን ምዕራብ ዞን የተጀመረ ቢሆንም አሁን ላይ ግዳጁ ድርጊት በመላው ትግራይ እየተስፋፋ መምጣቱን ጠቅሷል። አፈሳም በዋናነት በ3 አካላት ላይ ያነጣጠረ ነው የሚል ሪፖርቱ እነሱም ከነዚህ ቀደም ቲዲኤፍ በአባላት የነበሩ በሰሜን ጦርነት ወቅት ለ3 የቤተሰቦች አባላቶች ያላዋጡት እንዲሁም በወርቅ ማውጫ ስፍራዎች ላይ በባህላዊ መንገዶች ወርቅ በማውጣት የሚተዳደሩ ወጣቶች ላይ ያነጣጠረ ነው ተብሏል። ነገር ግን ከነዚህ 3 አካላቶች በተጨማሪ በገበያና በመዝናኛ ቦታዎች ላይ የሚገኙ ወጣቶች በክልሉ ጸጥታ አካላት ታፍሶ ወደ ወታደራዊ ካምፕ በመወሰዳቸው ዝርዝር ተቀምጧል። በዚህም ሪፖርት ላይ አንድ አነጋጋሪ ጉዳይ አንስቶ ይህም በህወሓት ተግባር የተፈጸመ ባለው ግዳጆች ወታደራዊ አፈሳ የታየበት ጽንፈኛ አሉ በመባሉ ነው። ወጣቶች ከጽንፈኛ ቦታ ከመዝናኛ ከቤቲንግ ቤቶች ቀጥታ ወደ ተይዞ የተወሰዱ እንደሚገኙ ነው የተነገረው። ቀጥታ ወደ ሌላ ዘገባ አለፈ። የመምህራኖች ረዳት በኤአይ መተግበር በሙከራ ደረጃ ስራ ላይ መዋሉን የትምህርት ሚኒስቴር አስታወቀ። ትምህርት ሚኒስትሩ በመምህራኖች ዕለት ተዕለት ስራ ጫና ለመቀነስ የተዘጋጀ ኤጀንስ መምህር ረዳት የተሰኘው የሰው ሰራሽ አስተውሎት ኤአይ መተግበር በሙከራ ደረጃ ላይ አውሏል። መተግበሪያው በአዲስ ስርዓት ትምህርቶች መሰረት ከ9 እስከ 12 ክፍል ያሉት መጽሐፎች በመዘጋጀት ምንጭነት በመጠቀም የተገነባ ቢሆንም ኢንተርኔት ሳያስፈልገው በማንኛውም ኮምፒውተር ላይ ሲሰሩ የሚችል የትምህርት እቅድ ማዘጋጀት፣ የፈተና ጥያቄና አሳይመንቶችን ማመንጨት እንደሚችል ማስተማሪያ ስልቶች መጠቀም የሚችል ነው ተብሏል። የኢንሳይደር ዲጂታል ትምህርት መሪ አስፈጻሚ ዶክተር ዘለላ አሰፋ እንዳሉት ቴክኖሎጂን በክለሳ ወይም በማዕከላዊ ሰርቪስ ላይ ሳይመዘን በአካባቢ ኮምፒውተር ላይ በቀላሉ የሚሰራ ቢሆንም ከፍተኛ የሃርድዌር አቅም አያስፈልግም ብለዋል። ይህም በተለይም በኢንተርኔት አገልግሎት ውስን በሆኑባቸው ገጠር አካባቢዎች ካሉ ትምህርት ቤቶች አዲስ እድል እንደመፈጠር ይገመታል። በተጨማሪም ኢንተርኔት ክፍያ፣ የክላስ የኪላዋርድ አገልግሎት ወጪና ሌሎች መሰረታዊ ልማቶች ወጪ በእጅጉ ይቀንሳል ተብለዋል። መተግበሪያም በተመረጡበት ትምህርት ቤቶችና በተደረገ ሙከራ አጥጋቢ ውጤት ማስመዝገቡን የገለጸው ኃላፊ ከሁሉም ክልሎች የተወጣጡ መምህራኑ ቴክኖሎጂ ባለሙያ ስልጠና መስጠቱን ጠቁመዋል። በዓለም ባንክ ድጋፍ በተገበረ በኢቲኦኤል ፕሮጀክት የሚደገፈው ይህ አዲስ ኤአይ ስርዓት ትምህርት ዘርፍ ዲጂታል ይዘት ለማቀላጠፍ እና የመምህራኖችን ይበልጥ ቀላል ውጤታማ ለማድረግ የሚረዳ ነው እንደ ተገልጿል። ሌላኛው በፈረንሳይ የኢትዮጵያ ኤምባሲ ፈረንሳይ 24 ምርጫ አስመልክቶ በስራ ዘገባ ላይ አዲስ አበባ ልማት አስከፊ ብሎ በመፈረጅ ያሰራጨው ዘገባ የያዛቸው መረጃ ከእውነት የራቀ ነው አሉ። በፈረንሳይ የሚገኘው የኢትዮጵያ ኤምባሲ በፈረንሳይ ጣቢያ 24 በሚባለው ጣቢያ ሰኞ የተካሄደው 7ኛ ጠቅላላ ምርጫ በተመለከተ በስራጭ ዘገባ ምርጫው የይስሙላ እንደሆነ የአዲስ አበባ ልማት አስከፊ ሲል መግለጹ ይታወቃል። ኢትዮጵያ ያለችበት ሁኔታ ያላገናዘበ ነው ሲል የተቃውሞ መግለጫ አውጥቶ ነበር። ኤምባሲም የፍራንክ ቴሌቪዥን 24 የተባለ ጣቢያ ኬስካቢን ፍላንቲኬ ከተባለው እንግዳ ጋር ባደረገው ቆይታ መጠየቁ የቀረቡትን ሀሳቦች አሳሳች፣ ወገንተኝና የተሞላ ትችት ናቸው በማለት
በጽኑ እንደሚያቃውም አስታውቋል። ኤምባሲም ባወጣው መግለጫ የጣቢያ ዘጋቢዎች የሀገሪቱ ነባራዊ እውነታ የሆነ መንግስት ሰፊ ጥረት የማያንጸባርቅ አሳሳች ትርክትና ሲል ፈርጇል። አክሎም ባለፉት ዓመታት ተመዝግቦ ያላቸው የፖለቲካና ኢኮኖሚክ እሴቶችን ወደ ጎን በመተው አስተዳደራዊና በእርስ በርስ ጦርነት ብቻ አከፋፍሎ በመግለጽ የተደረገ ሙከራ ማንነትና ከተጨባጭነት እውነታ የራቀ መሆኑን ጠቅሷል። የኢትዮጵያ በአስቸጋሪ ቀጠናዊ ሁኔታዎች ውስጥ ሆኖ በዋና ዋና ዓለም አቀፍ ፋይናንስ ተቋማት የተመሰረተ ፈጣን የኢኮኖሚ እድገት አስመዝግቧል ሲል ምላሹን ሰጥቷል። በተጨማሪም የአዲስ አበባ ከተማ ውበትና መሰረተ ልማት ማዘመን ስራዎች አስከፊ ሲል የገለጸው አግባብነት ኤምባሲ ውድቅ እንደሚደረግና በተገለጸበት የልማት ፕሮጀክት በሚሊዮኖች የሚቆጠሩ ዜጎች ህይወት እየቀየረ ያለ በዋናና ከተማ በሌሎች ሀገሪቱ ክፍሎች በከፍተኛ ደረጃ አድናቆት የተቸረበት ስኬታማ ነው በማለት አወድሰዋል። ኤምባሲም አክሎም በምርጫ ላይ ስለ አስከፊነት የቴክኖሎጂ አጠቃቀምና አስመልክቶ የሰራው የተቸበረ መንገድ በትህትና የተሞላ ናቸው ሲል በጽኑ ነቅፏቸውን በፈረንሳይ ዜና አውታር በሰራው ዘገባ በአማራና በኦሮሚያ ክልሎች ግማሽ ያህል የምርጫ ክልል አለመመረጡ ማለትም በተመለከተ ደግሞ ይህ መረጃ ሙሉ በሙሉ ሐሰት በመሆኑ ኤምባሲም በአሃዛዊ መረጃ አስደግፎ ተከላክሏል። ወደ ቀጣይ ዘገባችን ስንሻገር ሩሲያ ቭላድሚር ፑቲን የተመለከተ ነው ምናይ ማለት ነው። የሩሲያ ቭላድሚር ፑቲን ዶናልድ ትራምፕ ለዩክሬን የሰላም ስምምነት ሲሉ ሞስኮ አቋም መመለሱ እንድታደርግ መጠየቃቸው ገልጸዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን እንደገለጹት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሊደርስ የሚችለው የዩክሬን የሰላም ስምምነት ምቹ ሁኔታ ለመፍጠር ሞስኮ የተወሰነ የአቋም ማሻሻያና የስምምነት እንድታደርግ አሳስበዋል። ፕሬዝዳንት ፑቲን የሩሲያ አቋም በመመልከት ለማድረግ የጋራ መግባቢያ ነጥቦችን ለመደገፍ ዝግጁ መሆኑን ይፋ አድርጓል። ሆኖም በማንኛውም የሰላም ሂደት ላይ ትርጉም ያለው የለውጥ ማምጣት ከዩክሬን ወገን ተመሳሳይነት አዎንታዊ ምላሾች ሰጪ እርምጃ ሊወሰድ እንደሚገባ አጽንኦት ሰጥተው ተናግረዋል። ይህም የፑቲን መግለጫ የወጣው በሩሲያ ዩክሬን መካከል ያለው የጦርነት በዲፕሎማሲ መንገድ ለመፍታት ጥረት እየተደረገ ባለበት ወቅት ሲሆን ሁለቱም ወገኖች ሁሉም በዋና ዋና ደህንነትና ይዞታ ግዛቶች ጉዳዮች ላይ ባለፉት ከፍተኛ ልዩነት እየተካፈለ መቀጠሉ ነው። የዓለም ፕሬስ ነጻነት ታይቶ የማይታወቅ ሁኔታ አሽቆለቆለ። ድንበር የለሽ ጋዜጠኛ ድርጅት RSF ባወጣው የ25ኛ ዓመት የዓለም አቀፍ መግለጫ መሰረት በዓለም ዙሪያ ሚዲያ ነጻነት ታይቶ በማይታወቅ ሁኔታ ማሽቆልቆሉን ጋዜጠኝነት ወደ ወንጀል በመቀየር ሂደት በማባባሱ አስታውቋል። በአሁኑ ወቅት በኤምባሲ በመንግስት የሚዲያዎች ነጻነት የሚክቡ በብሔርተኝነት ተደግፈው ህጋዊ እንደሆነ መስሪያ የተጠቀሙበት እንደሚገኝ ድርጅት የገለጸ ቢሆንም ኖርዌይ ከ10ኛ ተከታታይ ዓመታት አንድ ደረጃ በመያዝ የዓለም የፕሬስ ነጻነት በማስፈን ግንባር ቀደምትነት አስመስክራለች። በአንጻር አሜሪካ ሚዲያ ላይ በሚሰነዘሩ ፖለቲካዊ ጥቃቶች ምክንያት 7ኛ ደረጃ ላይ በማሽቆልቆል ወደ 64ኛ ደረጃ ላይ ተቀምጣለች። በዚህም ዓለም አቀፍ ደረጃ ላይ ሰንጠረዥ መሰረት ኢትዮጵያ ከዓለም 180ኛ ሀገር መካከል ወደ 148ኛ ጋዜጠኛ ከጸረ ሽብር ድጋት ጋር በተያያዘ ክስ ለ3 ዓመታት ታስራ መቆየቷ በህጋዊ መመዘኛ ዝቅተኛ ውጤት እንድታገኝ በማድረግ ተገልጿል። ከአፍሪካ ቀንድ ሀገራቶች መካከልም የእርስ በርስ በጦርነት ውስጥ የምትገኘው ሱዳን 161ኛ ደረጃ ላይ ስትይዝ፣ ኤርትራ ደግሞ 180ኛ በመሆን በዓለም የመጨረሻ ደረጃ ይዛለች። እንግዲህ ተመልካቾች ከኔ ጋር የነበረ ዜና ይህን ይመስል ነበር ማለት ነው። በሰላም ቆዩልን።